በዛሬ ቪዲዮ ዓለም አቀፍ የሆነ በትክክል የሚከፍል እና እስካሁን እየተጠቀምንበት እና እየተከፈልንበት ያለ በዶላር የሚከፍል የዩቲዩብ ቻናል ሙሉ አከፋፈቱን አንድ በአንድ እናያለን። እናንተም የራሳችሁ የሆነ የሚከፍል የዩቲዩብ ቻናል መክፈትና መስራት የምትፈልጉ ሙሉ ቪዲዮውን እስከምጨርሱ ድረስ ተከታተሉ። አሁን ቀጥታ ወደ ቪዲዮን ከመጀመራችሁ በፊት እኔን ማበረታታት የምትፈልጉ ካላችሁ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ማበረታታት ትችላላችሁ። ላይክ እና ሰብስክራይብ ካደረጋችሁ ቀጣይ ጠቃሚ ቪዲዮችን ስለምለቅ ቶሎ በፍጥነት ይደርሳችኋል ማለት ነው። አሁን ቀጥታ ወደ ቪዲዮ ምንድነው ወደ ቪዲዮ እንሂድ። እያንዳንዱን ስቴፕ ባይ ስቴፕ አሳያችኋለሁ ማለት ነው። በትክክል እንድትከታተሉኝ እፈልጋለሁ። በቀጣይ ምንድነው አሁን መጀመሪያ ምንገባ ወደኛ ቀለል እንዲለን ለመስራት ቀለል እንዲለን እያንዳንዱን ስቴፕ መጀመሪያ ላይ የመጀመሪያው ስቴፕ ምንድነው ኢሜል አካውንት መጀመሪያ ላይ ክሬት እናደርጋለን። እያንዳንዳችን የዩቲዩብ ቻናል ከመክፈታችን በፊት ምንድነው የሚያስፈልገን አንድ ኢንተርናሽናል የሆነ የኢሜል አካውንት እንከፍታለን ማለት ነው። እሱን የኢሜል አካውንት አሁን እንዴት አድርገን ክሬት እያደረግን ስቴፕ ባይ ስቴፕ እናያለን። አሁን ቀጥታ ወደ ሴቲንጉ እንግባ። በቀጣይ ምንድነው የሚያስፈልገን እዚህ ጋር ምንድነው ክሮም የምትባላለች ከዚህ ጋር ወይም ፋየርፎክስ እናንተ ያላችሁን የብሮዘር አንዱ ትጠቀማላችሁ። ለምሳሌ ዛሬ የማሳያችሁ በክሮም ነው። ክሮም ብቻውን ማከብባት ነው። ክሮም የምትሏን አንዴ ነካታለሁ። አሁን ስቴፑ ምንም ሳታሳልፉ በደንብ አድርጋችሁ ተከታተሉ። ምን ገቡ ልክ እንደዚህ አይነት ክሮም መጀመሪያ የሚያመጣላችሁ ልክ እንደዚህ ነው። በቀጣይ ምንድነው ክሮም ላይ ከመጣላችሁ በኋላ እቺ ጉግል ሰርች ማድረጊያ ላይ ምን ታላላችሁ እዚህ ጋር ዩቲዩብ ስትሉት መጀመሪያ ላይ ዩቲዩብ ይመጣላችኋል። ዩቲዩብ የምትሉት ትነኩትና በቀጣይ ከታች ዝቅ ብሎ እንደሆነ ዩቲዩብ ብሎ ይመጣላችኋል። ዩቲዩብ የምትለውን አንዴ ከዚህ ጋር ስትነኩት ቀጥታ ምን ይመጣላችኋል የዩቲዩብ ቻናሉን ኖርማል ይከፍተዋል ማለት ነው። ልክ ዩቲዩብን አሁን እንደዛ አድርገው ከከፈተላችሁ በኋላ በቀጣይ እናንተ ምንድነው የምታደርጉት ስቴፕ ወርታች ዝቅ ትሉና ዩ የምትላለች ወይም ደግሞ ለእናንተ ሳይን አፕ የምትላለች ወይም ደግሞ ሳይን ኢን የምትላለች እንደ አዲስ ክሬት ለማድረግ ማለት ነው። ከዛ በኋላ ምንድነው ወርታች ትሉና ዩ የምትላለች ፓርት አለች እሷን አንዴ እነካታለሁ። እሷን አንዴ ከነካዋት በኋላ ለእናንተ ከሌል ትመጣ ይችላል ወይ ወርታች ትመጥና ወይም ሳይን አፕ ብሎ ይመጣላችኋል። የዛን ሰዓት ነው አዲስ ኢሜል ክሬት የምታደርጉ ማለት ነው። እንደዚህ ከመጣላችሁ በኋላ ለምሳሌ እኔ ጭሱ ቴክ ቴክኖሎጂ የሚል የዩቲዩብ ቻናሌ ነው። በቀጣይ ምንድነው ማድረገው ስቴፕ ምንድነው ስዊች አካውንት የምትላለች አሁን ማከብባት ላይ እናንተ ከዚህ በፊት ስትጠቀሙበት ኢሜል ካለ ልክ ኢሜሉን ከእናንተን እዚህ ጋር ያመጣላችኋል ማለት ነው። አዲስ ከሆነ ግን ምንድነው ሎጊን በሉ ብሎ ያስገባችኋል እንደ አዲስ ማለት ነው። ለምሳሌ የጭሱ ቴክ ቴክኖሎጂ የሚል ከዚህ ጋር አለ። ከታች መጣና ስዊች አካውንት ብሏለው ምክንያቱም እንደ አዲስ አድ አካውንት ብሎ እንዲያስመረጠኝ ማለት ነው። እንደዚህ ካስመረጠኝ በኋላ ከዚህ ጋር እንደምታዩት የኔን ቻናል እንትን ብሎታል። ካላይ እንደምታዩት ፕላስ የምትላለች ወይ ፕላስ የምትሏን ወይ ደግሞ ወርታች ዝቅ ብዬ እዚህ ላይ አድ አካውንት የምትል እናንተ ከመጣላችሁ አድ አካውንት የምትል ተመጣላችኋል ወይ እሱን ተነኩታላችሁ። ወይም ደግሞ ከላይ ምንድነው ፕላስ የምትላለች ለምሳሌ ለኔ ፕላስ የምትለዋን አንዴ እነካታለሁ። ፕላስ የምትለዋን እንግዲህ አንዴ ስነካት ቀጥታ ወደ ምንድነው ወደ ክሮማችን እንዴት አድርገን ክሬት ወደምናደርግበት ፔጅ ይወስደናል። ከዛንተ ፓተርን የሚጠይቃችሁ ከሆነ ፓተራችሁን በትክክል አስገቡለት ማለት ነው። በቀጣይ ምንድነው ቼኪንግ ኢንፎርሜሽን እያለ ሰርች እያደረገ ነው ማለት ነው። አሁን የሚመጣውን ስቴፕ አንድ ባንድ እንድትከታተሉ ይፈልጋሉ። በቀጣይ ምንድነው ኢሜላችን አሁን ምንድነው ሳይን ኢን ብሎ የጎግል ኢሜላችን እዚህ ጋር ከፍቶልናል ማለት ነው። በቀጣይ ምንድነው ከታች ዝቅ ስትሉት ክሬት አካውንት የምትላለች እዚህ ጋር እንደምታዩት አሁን ማከብባት ላይ ክሬት አካውንት ነው የምትል ክሬት አካውንትን አንዴ እናካታለን። ክሬት አካውንት ከነካት በኋላ ዩ ከመጀመሪያ ይመጣ ዩ ማይ ፐርሰናል ዩዝድ የምትላለች እሷ ነው የመጀመሪያውን የምንነካው ማለት ነው። ምክንያቱም አዲስ ክሬት ፐርሰናል የግል የሆነ ክሬት አካውንት ልንከፍት ነው። የመጀመሪያውን አካውንት አንዴ ክሊክ እናደርጋታለን። አሁን አንዴ ክሊክ ካደረግን በኋላ በቀጣይ ምንድነው የዩቲዩብ ቻናል መክፈት የምንፈልጋቸውን ስሞችን እዚህ ጋር በትክክል እናስገባለታለን ማለት ነው። ከዚህ የራሳችን ስም ማስገባት እንችላለን። ለምሳሌ ከዚህ ጋር የራሳችሁን ደስ ያላችሁን ስም ማስገባት ትችላላችሁ። ላስት ኔም ፋዘር ነው የሚላል እናንተ እዚህ ጋር ማስገባት ትችላላችሁ። ለምሳሌ ከዚህ ጋር እኔ ዝም ብዬ የራሴን ስም ወይም ደግሞ የራሳችሁን ስም ማስገባት ትችላላችሁ። ለምሳሌ እኔ በኃይሉ ብየዋለሁ እዚህ ጋር በቃ ከዚህ በኃይሉ ወይም ደግሞ እዚህ ጋር ደግሞ ልመጣና ጭሱ ልበለው። በኃይሉ ጭሱ ወይም ደግሞ ብያለሁ ልክ እንደዚህ አድርጌ አስገባውለት ማለት ነው። ኔክስት የምትላለች ኔክስት የምትለዋን አንዴ እንነካታለን። ኔክስት የምትለዋን አንዴ ከነካናት በኋላ በቀጣይ ምን ይመጣልናል ቤዚክ ኢንፎርሜሽን ብሎ ልክ እንደዚህ ኢንተርፌስ ይመጣልናል ማለት ነው። በቀጣይ ምንድነው እዚህ ጋር መንዝል ይላል ዴይ እና
ይር ይላል። ለምሳሌ ከዚህ ጋር የተወለዳችሁት ዓመተ ወራቱ መቼ ነው ብሎ ይጠይቀናል ማለት ነው። ከዚህ ጋር እናንተ በትክክል አስገቡለት። ወይም ደግሞ የጠፋችሁ ካለ እናንተ ያንን ስክሪንሾት አድርጋችሁ ያዙት። እዚህ ላይ ግን ዋና ኢምፖርታንቱ ምንድነው እድሜያችሁ ከ18 ዓመት በላይ አድርጋችሁ እንድትሞሉት ነው ሪኮማንድ የሚደረገው ማለት ነው። ከ18 በታች ካረጋችሁት ግን ዩቲዩብ ቻናል ክሬት ማድረግ አትችሉም ማለት ነው። ሶ በቀጣይ ምንድነው ወራችሁን ይደለናል። ወራችሁን ከዚህ ጋር እናንተ ደስ ያላችሁ ሙሉ። ለምሳሌ እኔ ዲሴምበር ብየዋለሁ። ዴይ ይለኛል 02 ልበለው። ይር ይለኛል። ከዚህ ጋር ይርን ስትሞሉ እናንተ ቀድም ነገርኳችሁ ከ18 ዓመት በላይ አድርጋችሁ መሙላት አላባችሁ ማለት ነው። ለምሳሌ እኔ ከዚህ ጋር 2000 ብዬ ብሞላ አሁን 2025 ነው። ኦሬዲ 25 ዓመቴ ነው ብሎ ያስበዋል ማለት ነው። ሶ ልክ እናንተ እንደዛ አድርጋችሁ መሙላት ትችላላችሁ ማለት ነው። በቀጣይ ምንድነው ጀንደር የሚል አለ። ጾታችሁ ምንድነው የሚል ጾታችሁን የእናንተ ሴት ከሆናችሁ ሴት፣ ወንድ ከሆናችሁ ሜል ብላችሁ እዚህ ጋር ታስገቡለታላችሁ። ለምሳሌ እኔ ወንድ ስለሆንክ ሜል ብዬ ከዚህ ጋር ልግባና ቀጣይ ምንድነው ኔክስት አለች። ኔክስት የምትለዋን አንዴ እነካታለሁ። በቀጣይ ከዚህ ጋር ምንድነው ልክ ኢሜላችሁን ካመጣላችሁ በኋላ ቹዝ ኢሜል ማድረግ ትችላላችሁ። ለምሳሌ ከዚህ ጋር ምንድነው በኃይሉ ጭሱ ብሎልኛ ማለት ነው። ቁጥር ሊመጣ ይችላል። ለምሳሌ አንዳንዴ በኃይሉ ለምሳሌ እናንተ ስማችሁን ጽፎ በጎን ደግሞ ምንድነው ቁጥር ሊያመጣላችሁ ይችላል። ሶ እናንተ ደስ ያላችሁን ምረጡለት። ለምሳሌ እኔ በኃይሉ ጭሱ የሚል ስለተመቸኝ ይሄን መርጠዋለሁ። ወይም እናንተ ይሄ ቁጥር የሚመጣ ካልተመቻችሁ ክሬት የምትላለች ከዚህ ጋር ክሬት ላይ ገብታችሁ ለምሳሌ የራሳችሁን ስም ማስተካከል ትችላላችሁ። ለምሳሌ እኔ በኃይሉ ብሎ ያለው ጭሱ ብዬ ለምሳሌ 12 ማድረግ ይችላል። እናንተ ማትረሱትን ቁጥር በቁጥርም ኢሜላችሁን ማስገባት ስለምትችሉ ማለት ነው። ሶ በቀጣይ ምንድነው ከዚህ ጋር ስልክ ቁጥርን ቁጥርን ከዚህ ጋር ማስገባት ትችላላችሁ። ለምሳሌ እኔ ግን በኃይሉ ጭሱ የምትላለች እቺ እዚህ ላይ በኃይሉ ጭሱ የምትለው ስለተመቸችኝ በኃይሉ ጭሱ የምትለዋን ብቻ ነካትና ከታች ምንድነው ኔክስት የምትላለች ኔክስት የምትለዋን አንዴ ነካታለሁ። እናንተ ያስመርጣችሁ። በቀጣይ ምንድነው ክሬት ኤ ስትሮንግ ፓስወርድ ይላችኋል። ከዚህ ጋር ምንድነው የራሳችሁን ኢሜል ካስገባላችሁት በኋላ ከዚህ ጋር ግን አንድ በደንብ አድርጌ የምነግራችሁ ምንድነው ኢሜላችሁን በትክክል ጻፉት ወይም ደግሞ ስክሪንሾት አድርጉት። ምክንያቱም ኢሜሉ ሊጠፋችሁ አይገባም ማለት ነው። ሶ ስለዚህ የቅድሙን ኢሜል አስገባላችሁን በወረቀት ነገር ጻፉት ወይም ደግሞ ወደማትረሱት የሆነ አንድ ፔጅ ላይ አስቀምጡት ወይም ደግሞ ስክሪንሾት አድርጋችሁ የሆነ ቦታ ላይ አስቀምጡት ወይም ደግሞ የማትረሱት ቀለል ያለ የእናንተ ሊሸመዱት የሚችል ኢሜልነት አስገቡት። ፓስወርድ ይለናል። ፓስወርድ ላይ ምንድነው ክሬት ስትሮንግ ፓስወርድ ዊዝ ይላል። ሚክስ ብሎ ቀላቅሉበት ይላል። ሌተር ይላል። ነምበር ኤንድ ሲምቦል ይላል ማለት ነው። ከዚህ ጋር ለምሳሌ እኔ በኃይሉ ጭሱ ነው ያልኩት ቅድም። ለምሳሌ ከዚህ ካፒታል አድርጉና ቢን ካፒታል አደረኩት። እኔ ስትሮንግ ፓስወርድ ለማድረግ ካፒታል ቢ ያደረኩት። ከዛ ሌሎችን ደግሞ ስሞል ባረጋቸው በኃይሉ ብዬ ከዚህ ጋር ለምሳሌ በኃይሉ ብዬ ምንድነው ስትሮንግም ፓስወርድ ይሄ ጠንካራም ሲምቦል ማንም ሰው ሊገምትልኝ የማይችለውን አይነት አድርገው ከዛ ለምሳሌ ከዚህ ጋር መጥቼ 1 2 3 4 አድርጌ ከዚህ ጋር ባስቀምጠው ፓስወርዱን በትክክል እዚህ ጋር ያስገባልኛል ማለት ነው። ለምሳሌ በኃይሉ እናንተ ስትሮንግ በጣም ጠንካራ ማድረግ ከፈለጋችሁ ከዚህ ጋር ለምሳሌ ሲምቦሎችን መጠቀም ትችላላችሁ። ለምሳሌ መሰል ታስገቡ ትችላላችሁ ወይም ደግሞ የዶላር ምልክቷን እቺን ታስገቡ ትችላላችሁ ወይም ደግሞ ደስ ያላችሁን ከዚህ ላይ ሲምቦሎችን ማስገባት ትችላላችሁ። ለምሳሌ እኔ ለእናንተ ለማሳየት ያህል ነው። እናንተ ግን ከዚህ ጋር አንድ የማትረሱት ፓስወርድ አስገቡ። እኔ አስገብቼ ልመለስ። ሶ ልክ አሁን ፓስወርዱን ካስገቡለት በኋላ ምናምን ትልኛል። ከዚህ ጋር እንደምታዩት ምንድነው ሪቪው አካውንት ኢንፎ ይለኛል። በኃይሉ ጭስ ብሎ ከታች ምንድነው በኃይሉ ጭስ ብሎ እዚህ ጋር አስቀምጦልኛል ማለት ነው። ስሜን እዚህ ጋር በትክክል አስገብቶልኛል። በቀጣይ ምንድነው ኔክስት የምትላለች ኔክስት የምትለዋን አንዴ እነካታለሁ ማለት ነው። ሶ ኔክስት ካልኩት በኋላ ምንድነው ይሄ ፕራይቬሲ ኤንድ ተርም ይላል። ይሄ ምንድናቸው ከዚህ ጋር ከጉግል ጋር የምንስማማበት አንዳንድ ተርሞች ናቸው። እናንተ ማንበብ ትችላላችሁ። ካልሆነም ደግሞ ኔክስት ኔክስት እያላችሁ አይ አም አግሪ የምትላለች አግሪ የምትለዋን እኔ እስማማለሁ እያልን ነው ወደ ጉግል ፓርትነር ፕሮግራም እየገባን ነው ማለት ነው። ሶ ከዚህ ጋር የሚመጡትን አግሪ እያልን እንሞላላቸዋለን። ምንም የሚከብድ ነገር አይደለም ማለት ነው። ሶ አሁን እንደምታዩት ምንድነው ጉግል ሰርቪስ ብሎ አክቲቭ ያደረገልኝ ነው። ቼኪንግ ኢንፎርሜሽን አድርገዋለኝ። አሁን እዚህ ጋር ምንድነው ቀጥታ ልክ ስንጨርስ ምን አስገብቶኛል ማለት ነው። ከታች ዝቅ ስትሉ ምንድነው አሁን የማከብባት ፓርት አለች። ምንድነው በኃይሉ ብሎ ጭስ ብሎ እዚህ ጋር አስቀምጦልኛል ማለት ነው። ኖ ቻናል ነው የሚል አሁን ምንድነው ያደረግንለት ኢሜልን ከፈትነት እንጂ ገና የዩቲዩብ ቻናል
ክሬት አላደረግንም ማለት ነው። ሶ እዚህ ጋር እንደምታዩት ምንድነው አሁን በኃይል አጭስ ብሎ አስቀምጦልኛል ማለት ነው። እዚህ ጋር ነው አሁን ያሉትን ስቴፖች እያንዳንዱን የማሳያችሁ ማለት ነው። ሶ በኃይል አጭስ የምትለዋን አንዴ እሷን እነካትና ወደ ቀጣይ ደግሞ ፔጆች የሚመጣውን አንዳንድ ሴቲንጎች እዚህ ጋር እናስተካክልለታለን ማለት ነው። ሶ አሁን እዚህ ጋር እንደምታዩት ምንድነው ልክ በቃ አሁን ይሄንን ገና ቻናል ክሬት ገና እንዲያደርግንለት ነው ማለት ነው። ልክ አሁን ወደ ኢሜይሉ አስገብቶናል ማለት ነው። ሶ በቀጣይ ምንድነው ዩ የምትላለች አሁን ይሄ ቢ የማለችበት ጽሁፍ እሱን አንዴ እንነካዋለን። እሱን አንዴ ከነካ ነው በኋላ ምን አምጥቶልኛል ከዚህ ላይ በኃይል ጭስ ብሎ እዚህ ጋር አምጥቶልኛል ማለት ነው። አሁን ከዚህ ጋር ነው የዩቲዩብ ቻናላችሁን ስምም ማስተካከል የምትችሉ ማለት ነው። ሶ እሱ ምንድነው የምናደርገው የማስተካከል እያንዳንዱ ነገር ላይ እቺ አሁን የማሳያችሁ ላይ አሁን የማከብባትን በኃይል ጭስ የምትላለች ክሬት ቻናል የምትላለች እሷ ላይ ክሬት ቻናል የምትለዋን አንዴ እዚህ ጋር እነካታለን። ሶ አንዴ እሱን ስነካው ምንድነው ከዚህ ጋር ነው አሁን እያንዳንዱ ነገር ፔጅ እዚህ ጋር ዘረጋግፎ የሚያመጣልኝ ማለት ነው። ለምሳሌ ከዚህ ጋር አሁን ምን አምጥቶልኛል ማለት ነው። እዚህ ላይ ምንድነው በኃይል ጭስ ብሎ አምጥቶልኛል። ከዚህ ላይ ደግሞ ሃንድል ደግሞ እናስቀምጡልኛል በኃይል ጭስ ብሎ አምጥቶልኛል ማለት ነው። ሶ ከዚህ ጋር ምንድነው በኃይሉ ጭስ የሚለው ለምሳሌ እቺ የእርሳስ ምልክት አለች። የእርሳስ ምልክቷን አንዴ ነክቼ አሁን ቀጥታ ምንድነው መክፈት የምፈልገውን የዩቲዩብ ቻናል ስም እዚህ ጋር ማስገባት እችላለሁ ማለት ነው። ለምሳሌ ከዚህ ላይ እኔ ለእናንተ ለማሳየት ያህል ብዬ ነው። ለምሳሌ ጭሱ ብዬ ከዚህ ጋር ለምሳሌ የምላደርገው ለምሳሌ ጭሱ ኢንፎ ብዬ እዚህ ጋር ማስገባት እችላለሁ ማለት ነው። እስከ 50 ካራክተር የሚል አሁን ይሄ በአጠቃላይ እኔ 10 ካራክተር ነው። እስከ 50 ፊደል ልክ ስም ማስገባት ቁጥር ማስገባት ትችላላችሁ ማለት ነው። እናንተ ለምሳሌ ያሰባችሁበትን የዩቲዩብ ቻናላችሁን ስም እዚህ ጋር ኔም ብላችሁ እዚህ ጋር ታስገቡለታላችሁ። ሶ ከዚህ ጋር ካስገባችሁ በኋላ ሴቭ የምትላለች ሴቭ የምትለዋን አንዴ ትነኳታላችሁ። አሁን በቀጣይ ምንድነው ጭሱ ኢንፎ ብሎ እዚህ ጋር አምጥቶልኛል ማለት ነው። በቀጣይ ምንድነው ሃንድል የምትላለች እሱንም ምን አድርጎትኛ አውቶማቲክ ራሱ ጭሱ ኢንፎ ብሎ ሞልቶልኛል ማለት ነው። አሁን በቀጣይ ያለው ስቴፕ ምንድነው እዚህ ጋር ለምሳሌ እናንተ ሎጎአችሁን እዚህ ጋር ማስገባት ከፈለጋችሁ ወይም ደግሞ ያዘጋጃችሁት ፒክቸር ካለ እዚህ ጋር ማስገባት ትችላላችሁ። ለምሳሌ የኔ የጭሱ ቴክኖሎጂ የራሴ የሆነ አንድ ሎጎ አለኝ። ልክ እንደሱ እናንተ እዚህ ጋር ማስገባት ከፈለጋችሁ እዚህ ጋር ታስገቡለታላችሁ ካዘጋጃችሁለት። በዚህ ዙሪያ ላይ ደግሞ በቀጣይ በኔክስት ሙሉ ቪዲዮን ስለምሰራላችሁ የዛን ሰዓት አንድ ባንድ አሳያችኋለሁ ማለት ነው። ሎጎ አሰራር እያንዳንዱን እንዴት ነው ዲስክሪፕሽን እያንዳንዱ የሚሰሩትን ደግሞ የፒክቸር የፎቶዎችን አሰራር በቀጣይ በፓርት 2 ብዬ ስለምሰራው በዛን ሰዓት ብዙን አስረዳቸዋለሁ ማለት ነው። ለአሁን ለምሳሌ እናንተ ማስገባት የፈለጋችሁት ካለ እቺ ለምሳሌ አሁን የማከብባትን ቦታ ላይ ተነኩታላችሁ። ሶስቱን አንድ ስትነኩት ምንድነው እናንተ ያዘጋጃችሁት ፎቶ ካለ ወይም ደግሞ ለጊዜው ማስገባት የምትፈልጉት ፎቶ ካለ እዚህ ጋር ታስገቡታላችሁ። ለምሳሌ ጋላሪ ይለኛል። ወደ ጋላሪ እገባለሁ ማለት ነው። ሶ ወደ ጋላሪ ከገቡ በኋላ ለምሳሌ ከዚህ ውስጥ አሁን የዘረዘረልኝ ፎቶዎች አሉ። እኔ እዚህ ጋር ለምሳሌ አንዱን ላስገባለትና ለእናንተ ለማስተማር ስለሆነ እኔ ልመለስ። እሺ ለምሳሌ የሆነ ፒክቸር የሚገራለ እቺኛ አንዴ ላስገባለት ልንካውና ልመለስ። ሶ እኔ ከመንታል በኋላ ለምሳሌ ይሄ ዝም ብዬ ነው ለአሁኑ ለእናንተ ለማሳየት ያለው እንጂ የተዘጋጀበት ነገር አይደለም። እናንተ የራሳችሁን ያዘጋጃችሁበት ተንትላላችሁ ወይም ደግሞ በቀጣይ ስለ ሎጎ አሰራር ደግሞ እንዴት አድርጋችሁ ሎጎ ላይ እንዴት መስራት ማስተካከል እንደምትችሉ እሱን ያሳያችኋል ማለት ነው። ለምሳሌ ይሄን ፒክቸር እዚህ ያስገባውለት ከታች ምንድነው ሴቭ ዘ ፕሮፋይል ፒክቸር የምትላለች ከታች ሴቭ ፕሮፋይል ፒክቸር የምትሏን አንዴ እሷን ነካታለሁ። እሱን አንዴ ትነኩት ቀጥታ ምንድነው አሁን ሰርች እያደረገልኝ ነው ሎዲንግ እያደረገ ነው። እንደምታዩት ቀይሮታል ማለት ነው። እሱ ከቀየራችሁ በኋላ አሁን ከዚህ ጋር ምንድነው ፒክቸር አስገብተናል። የዩቲዩብ ስማችን ኢንፎ አስገብተንለታል። በቀጣይ ሃንድል የሚለውን ራሱ አስገብቶልናል። ዋናው ደግሞ ከዚህ ጋር ምንድነው ክሬት ቻናል ይለናል። አሁን እዚህ ላይ ነው ክሬት ቻናል የምናደርገው። ቻናሉን ኦፊሻሊ ክሬት የምናደርገው እዚህ ጋር ነው። በቀጣይ ከዛ ክሬት ቻናል የምትላለች ክሬት ቻናል አንዴ ስነካት አሁን ይሄ ምንድነው ይሄ ኢሜል ወደ ቻናል ተቀይሯል ማለት ነው። አሁን እዚህ ጋር እንደምታዩት ክሬትድ ብሎኛል ማለት ነው። አሁን እንደዛ አድርጌ ስነካው ምናምን ትልኛል። እዚህ ጋር እንደምታዩት ምንድነው አሁን እዚህ ጋር እዩት ምናምን ትልኛል። ጭሱ ኢንፎ ብሎ ፒክቸሬን እዚህ ጋር አስቀምጦልኛል ማለት ነው። አሁን ይሄ የራሴ የዩቲዩብ ቻናል ክሬት አድርጌያለሁ ማለት ነው። አሁን እዚህ ጋር ምንድነው ዩቲዩብ ቻናል ክሬት አድርገናል። ግን እዚህ ጋር ምንድነው አንዳንድ ነገሮች ላይ ማስተካከል ያሉብን ነገር ስላለ እሱን ማስተካከል ይኖርብናል ማለት ነው። አሁን በቀጣይ የምናደርገው ምንድነው ከዚህ ጋር አሁን ክሬት አድርገን ጨርሰናል። እንደምታዩት እዚህ እንደዛ አድርጎናል። አሁን በቀጣይ ደግሞ ምንድነው መልሰን ከአንዴ እንወጣና እዚህ ጋር ወደ ክሮማችን ተመልሰን እንገባለታለን ወይም ደግሞ ፕላስ የምትሏን አንዴ ተነኩታላችሁ። በቀጣይ ምንድነው ከዛ ወደ ዩቲዩባችን እንደዚህ አድርገን ከገባን በኋላ እዚህ ጋር ምንድነው ሶስት ሰረዝ የምትላለች ሶስት ሰረዟን አንዴ እዚህ ጋር ነካትና ልክ ሶስት ሰረዟን ከነካላት ማለት ምንድነው ዲስክቶፕ ሳይት የምትላለች ዲስክቶፕ ሳይትን አንዴ ስንነካት ይሄን ምንድነው ወደ ዲስክቶፕ ሳይት ይቀይርልናል ማለት ነው። ያ ማለት ወደ ኮምፒውተር ወደ ላፕቶፕ ወደ ፒሲ ወደ ምንጠቀምበት ሳይዝ ልክ ወደዛ አድርጎ ከፋፍሎ በደንብ ያስቀምጥልናል ማለት ነው። እዚህ ጋር እንደምታዩት ምንድነው አሁን እዚህ ጋር ይሄው ነው
አሁን ምንድነው በጥቃቅን አድርጎ አስቀምጦልናል ማለት ነው። አሁን ከዚህ ጋር ነው አንዳንድ ነገር በደንብ የምናስተካክላቸው ሴቲንጎች ያሉ ማለት ነው። ሶ ይሄን ከነካን በኋላ ከሽ ምንድነው እንደምታዩት 3 ሰረዙ አስገብተናል። ከዛቺ ሎጎ አለች። የኔ ሎጎ በትንሹ ወይም ደግሞ ዙም እያረኩ እንዲታያችሁ ለማድረግ ሞክራለሁ። ልክ አሁን እቺ የምታያባት ጭሱ ቴክ ማከብባት አለች ፓርት ላይ የማከብባትን ፓርት ላይ አንዴ የራሳችሁን ወይም ደግሞ ከዚህ በፊት ሎጎ የገባችሁበትን እሱን አንዴ ስትነኩት ቀጥታ ምንድነው ስዊች አካውንት ትለናለች። አሁን ምንድነው ወደ አዲስ ወደ ከፈት ነው ዩቲዩብ ቻናል ልናስገባ ስለሆነ ማለት ነው። ሶ ስዊች አካውንት ምንታች የስዊች አካውንቱን አንዴ ስነካት ምን አምጥቶልናል ማለት ነው። ልክ እንደዛ አድርጎ ዘርግፎልናል ቻናላችን። ከታች ዝቅ ካለን በኋላ ምንድነው ጭሱ ኢንፎ የምትላለች ቅድምኛ ክሬት ያደረግናት መጨረሻ ላይ ያለች እሷን አንዴ እናካታለን። ልክ እሱን አንዴ ከነካ ነው በኋላ አሁን ይሄን ምንድነው እንደዚህ የሚያስቸግራ ምንድነው በስልካችን እየከፈትን ስለሆነ ነው ማለት ነው። በስልካችን አንዳንድ ፕሮሰሶች ትንሽ ለመክፈትም ስለሚያስቸግር ጭምር ነው። በላፕቶፕ እና በፒሲ ቢሆን በጣም ኢዚ ቀላል ነገር ናቸው። ስለነዚህ ብዙ እንትን አይደለም። ግን አብዛኞቻቸውን በስልክ ስለምትከፍቱት ነው በስልክ አከፋፈት እየሰራን ያለ ማለት ነው። ሶ በቀጣይ ምንድነው አሁን ልክ እንደዛ አድርጎ ይከፍትልና ማለት ነው። ትንሽዬ እንጠብቀዋለን። ልክ እንደምትዩት ምንድነው አሁን ልክ እንደዛ አድርጎ ከፍቶልና ማለት ነው። አሁንም መልሰን ምንድነው ያቺ ቅድም ያከበብንባትን ፓርት ላይ ወይም ደግሞ ሎጎ ላይ አንዴ እሷን እነካታለን። እሱን አንዴ ከነካ ነው በኋላ ምንድነው አምጥቶልና ማለት ነው እዚህ ላይ ዩቲዩብ ስቱዲዮ የምትላለች ከዚህ ጋር ማከብባት ዩቲዩብ ስቱዲዮ የምትራን እሷን አንዴ የዩቲዩብ ስቱዲዮ እናካታለን። ከነካናት በኋላ ምንድነው ወደ ዩቲዩብ ስቱዲዮ ፕሮሰስ አድርጎ ይወስደናል ማለት ነው። እናንተ ይሄን ተጠቀሙ ያልኳችሁ ምንድነው ሜቢ ወደ ዋይቲ ስቱዲዮ ከዚህ በፊት አውርዳችሁ ከሆነ ወደዛ ቀጥታ የሚወስዳችሁ ከሆነ ማለት ነው። ወደዛ የማይወስዳችሁ ከሆነ ቀጥታ ዌብሳይት የሚያስገባችሁ ከሆነ ችግር የለውም ማለት ነው። ሶ አሁን ቀጥታ ምንድነው ወደ ዩቲዩብ ስቱዲዮ እየገባ ነው ያለው። ከዚህ ውስጥ ደግሞ ያሉትን አንዳንድ ማስተካከል ያለብን ሴቲንጎችን እዚህ ጋር እነግራችኋለሁ። ሶ በቀጣይ ምንድነው አሁን ሎዲንግ እያደረገ ነው። አሁን ሎዲንግ ካረገ ከከፈተ በኋላ ልክ እንደዚህ ግራፊክ ነው ያለው። ልክ እንደዚህ እንደምታዩት ማለት ነው። ከታች ምንድነው የሚመጣው ዌልካም ቱ ዩቲዩብ ስቱዲዮ እያለን ነው። ኦኬ እንለዋለን፣ ኮንቲኒው እንለዋለን። ይሄን እናጠፋለን ማለት ነው። ከዚህ ጋር እንደምትመለከቱት ምንድነው ከዚህ ጋር እዚህ ጋር 0 ሰብስክራይብ ነው የሚለን፣ ዋች አወር 0 ነው፣ ቪው 0 ነው ማለት ነው። ምክንያቱም ምንም ነገር የለቀቅንበትም ስለሌለ ገና አዲስ ክሬት ያደረግነው ቻናል ስለሆነ ማለት ነው። በቀጣይ ከዚህ ጋር ምንድነው ማድረግ ያለብን በዋነኝነት ሴቲንጎች ምንድነው ከታች እዚህ ጋር ኔክስት እንላቸው እዚህ ጋር ከዛ እሺ ኔክስት እንላቸውና ሲቲንግ የምትላለች ከታች እዚህ ጋር ላሳያቸው። አሁንም ሲቲንግ የምትላለች ከታች ላይ ማከብባት ላይ ሲቲንግ የምትለዋን አንዴ ከታች ያለችው እናካታለን። ሶ ሲቲንግ የምትለዋን አንዴ ከነካናት በኋላ ከዚህ ጋር ሪቪው ያለን ነው አንዳንድ ማስተካከል አለብን እዚህ ጋር እናደርገዋለን ማለት ነው። ሶ እሱን ካደረግነው በኋላ ምንድነው ከታች ደግሞ ምን ይመጣልናል ማለት ነው። እዚህ ጋር ቻናል የምትላለች ከታች ላይ ቻናል የምትለዋን አንዴ እናካታለን። ሶ ቻናል የምትለዋን አንዴ ከነካናት በኋላ ምንድነው ቤዚክ ኢንፎርሜሽን ብሎ እዚህ ጋር ያመጣልን ፔጆች ናቸው። ሶ አሁን እዚህ ቤዚክ ኢንፎርሜሽን እዚህ ጋር እንምራ። ከዚህ ጋር ምንድነው ካንትሪ ኦፍ ይለናል። ከዚህ ላይ አሁን ካንትሪ እዚህ ጋር መምረጥ አለብን ማለት ነው። ካንትሪ እዚህ ጋር ቀሷን ነካትና ከዚህ ውስጥ ምንድነው በጣም ብዙ አይነት ሀገሮች እዚህ ጋር ይመጡልናል ማለት ነው። ከዚህ ጋር እንደምታዩት ምናምን በጣም ብዙ አይነት አለ። ከዚህ ውስጥ መካከል ግን ኢትዮጵያ የለችም ማለት ነው። ሶ እናንተ ምንድነው ዩናይትድ ስቴትስ አድርጉት። ከፈለጋችሁ ካናዳ፣ ደስ ያላችሁን ሀገር እዚህ ጋር መምረጥ ትችላላችሁ። ለምሳሌ እኔ ዩናይትድ ስቴትስ ነው ያልኩት። እናንተ ደስ ያላችሁን አገር መምራት ትችላላችሁ ማለት ነው። እቺ ምንድነው ቤዚክ ኢንፎርሜሽን ቀደም ከነገርኳችሁ ማለት ነው። ሶ እናንተ ከዚህ ጋር ምንድነው ደስ ያላችሁን እዚህ ጋር ዩናይትድ ስቴትስ ከፈለጋችሁ ዩናይትድ ስቴትስ አድርጋችሁ ማለፍ ትችላላችሁ ማለት ነው። ሶ አሁን እሱ ዩናይትድ ስቴትስ ማድረጋችሁ ይሄን ካለፋችሁት በኋላ ምንድነው ከታች ኬወርድ የሚላቸዋል። እነዚህን ደግሞ በቀጣይ በሌላ ቪዲዮ ላይ እነግራቸዋለሁ ማለት ነው። ምን አይነት ኬወርዶችን ታጎችን መጠቀም እንደምትችሉ ቻናላችሁ እንዴት ቫይራል መውጣት እንደሚችል ማለት ነው። ሶ በቀጣይ ምንድነው አድቫንስድ ሴቲንግ የምትላለች። ከዚህ ጋር ምንድነው በለቀቅን ቁጥር ቪዲዮ ስንለቅ ከዚህ ጋር የመጀመሪያው ቪዲዮ ሁሌ ያስመርጠናል ማለት ነው። አንድ ቪዲዮ ስንለቅ ምንድነው እነዚህ ኦፕሽኖች ሁሌ ይመጡብናል። የስ እና ኖ የምትለው ማለት ነው። እነዚህ ምንድናቸው ለህፃናት የምትለቁ ለምሳሌ ለህፃናት የሚሆን ቪዲዮ ነው ወይስ አይደለም ብሎ የሚያስመርጠን ቻናል ነው። ሁሌ እናንተ ብዙዎቻችሁ የምትጠቀሙ ለህፃናት ያልሆነ ፕሮግራም ከሆነ ኖ ብላችሁ አንዴ ለወደፊት ለአንድና ለመጨረሻ ጊዜ እንዳያስቸግራችሁ አድርጉት። ለህፃናት ሁሌ የምትለቁ ከሆነ ደግሞ የስ የምትለውን ነክታችሁ እሱ ማድረግ ትችላላችሁ። ለምሳሌ እናንተ ግን ምን ለህፃናት የማትለቁ ከሆነ ኖ የምትለውን አንዴ ነክታችሁ እዚህ ጋር ይሄንን ማለፍ ትችላላችሁ ማለት ነው። ሶ ቀጣይ ምንድነው ሴቭችን አንዴ ሴቭ ታደርጉታላችሁ ማለት ነው። እሱን በቃ ምንም የሚያስቸግር ነገር የለም። ልክ እንደዚህ ታደርጉታላችሁ። ግን አሁንም ወደ ሴቲንግ ከዚህ ጋር እንገባና ቻናል ላይ ከገባን በኋላ በጎን ደግሞ አንድ ማስተካከል ያለብን ነገር አለ። ሶ
ከዛ ምንድን ደግሞ ፊውቸር የምትላለች ከዚህ መጨረሻ ላይ ያለችው ላይ እሷን አንዴ ስነካት ምንድነው ከዚህ ጋር ኢኔብል የሚል አለ። ኢኔብል ልጅ ጋር ያከበብኩባት ቦታ ላይ አሁን እነዚያውን ራሱ በአውቶማቲክ ኢኔብል ሆኖልና ማለት ነው። አሁን ከዚህ ጋር ምንድነው ሁለተኛ ላይ ምን ያመጣልናል? ቪዲዮ 15 ሚኒት ከ15 ደቂቃ በላይ ቪዲዮዎችን መፖሰት የሚያስችለን ከዚህ ጋር ቬሪፋይ ማድረግ አለብን ግዴታ ማለት ነው። ከ15 ይሄኛው ቬሪፋይ ካላደረገን ግን ከ15 ደቂቃ በታች ያሉ ቪዲዮዎችን ብቻ ነው መልቀቅ የምንችለው። ስለዚህ ምንድነው እዚህ ጋር እንደምታዩት ምንድነው ከዚህ ጋር 15 ደቂቃ በላይ መፖሰት እንድንችል እዚህ ጋር ማስገባት አለብን ማለት ነው። ስለዚህ ቀስቷን ምትላለች ቀስቷን አንዴ እነካትና ልክ ቀስቷን ከነካናት በኋላ ምናምን ትልናል እዚህ ጋር ቬሪፋይ ፎን ነምበር ብሎ እዚህ ጋር አስቀምጦልናል ማለት ነው። ሶ አሁን ከዚህ ጋር ምንድነው ቬሪፋይ ማድረግ አለብን። ሶ ቬሪፋይ የምትለዋን አንዴ እነካታለን ማለት ነው። አሁን ቬሪፋይ የምትለውን ስነካት ምንድነው በስልካችን ነው ቬሪፋይ ማድረግ የምንችለው። ይሄ ቬሪፋይ እናደርጋለን ማለት ነው። ስቴፑ ብዙም የሚከብድ ነገር አይደለም። ቀለል ያሉ እንትኖች ናቸው። ያን ያለ የተንዛዛ ነገርም አይደለም ማለት ነው። ሶ በደንብ እንዲገባችሁም በፓርት ስላስቀመጥኩት ብዙም የሚከብዳችሁ ነገር የለም። ሶ በቀጣይ ምንድነው ከዚህ ፎን ነምበር ይለናል። ከዚህ ጋር በቴክስት ይሁንላችሁ በኮል ይሁንላችሁ የሚል እናንተ በቴክስት ዝም ብላችሁ አድርጉት። እዚህ ጋር ቮይስ የማይሆን ቬሪፊኬሽን ኮድ ብቻ ገብቶላችሁ እንዲሆን። ከዚህ ጋር የምታስገቡት ነው የራሳችሁን ስልክ ቁጥር ነው እዚህ ጋር የምታስገቡት የኢትዮጵያ ስልክ ቁጥር፣ ምክንያቱም ቴክስት ስለሚገባላችሁ ቴክስቱን እዚህ ጋር ማስገባት ስላለባችሁ ማለት ነው። ሶ ዩናይትድ ስቴትስ ይላል። እቺ ቀስቷን ስትነኳት አገር ያስመርጣችኋል ማለት ነው። ከዚህ መካከል ኢትዮጵያ ስላለችበት የእናንተ ስልክ ቁጥር እዚህ ጋር ማለት ነው ኢትዮጵያ የምትላለች ኢትዮጵያ የምትለዋን አንዴ እንሞላለታለን። ሶ ኢትዮጵያ የሚለው ከዚህ ጋር ከሞላን በኋላ ከታች ምንድነው 09 ስልክ ቁጥር ይለናል። ከዚህ ጋር የራሳችሁ ስልክ ቁጥር አስገቡለት ማለት ነው። ለምሳሌ እኔ የራሴ ስልክ ቁጥር እዚህ ጋር አስገባለት። ስልክ ቁጥር ካስገባችሁ በኋላ ኔክስት የምትላለች ኔክስት የምትለዋን ነው አንዴ የምትነኩት ማለት ነው። ሶ ኔክስት የምትለውን ስነካት አሁን ቀጥታ ምንድነው ቬሪፊኬሽን ኮድ እንዲላክልኝ አዝዣለሁ ማለት ነው። ምንድነው ኢንተርቪው 6 ዲጂት ቬሪፊኬሽን ኮድ ይለናል። 6 ቬሪፊኬሽን ኮድ እየጠበቅኩ ነው። ሶ አሁን እንደምታዩት ሜሴጅ ገብቶልኛል። ከዚህ ጋር እንደምታዩት ምንድነው እዚህ ጋር ዩቲዩብ ቬሪፊኬሽን ኮድ ይለኛል 119318 ነው። እዚህ ጋር ይሄን እዚህ ጋር አሁን 119318 ኦኬ እዚህ ጋር 18 ሶ ይሄን ካስገባው በኋላ በቀጣይ ምንድነው ሰሚት የምትላለች ሰሚት የምትለዋን አንዴ እነካታለሁ ማለት ነው። ሶ ሰሚት የምትለዋን ስነካት ቀጥታ ምን አደረግልኝ ማለት ነው ፎን ነምበር ቬሪፋይ ብሎ ራይት አድርጎ ጨርሶልኛ ማለት ነው። ዩ ባክ ክሎዝ አድርገህ ተመለስ ብሎኛል። እዚህ ጋር ምን አድርጌያለሁ ማለት ነው ቬሪፊኬሽን ኮዴን አስገብቼ ጨርሻለሁ። ከእንግዲህ በኋላ ምንም የሚያስቸግረኝ ነገር የለም። ከ15 ደቂቃ ያሉትን ቪዲዮዎች በላይ መፖሰት መልቀቅ እችላለሁ ማለት ነው። ሶ አሁን እዛ አድርገን ጨርሰናል። የዚህኛውን በትክክል በሚገባ ሁኔታ ጨርሰናል። ክሎዝ እንለዋለን ማለት ነው። ሶ ክሎዝ ካልነው በኋላ አሁን እንደምታዩት ምንድነው ቻናላችን ባክስ ብለን ስንመለስ ልክ እንደዚህ ኢንተርፌስ አምጥቶልናል። አሁን በቀጣይ ከዚህ ጋር የምናየው ምንድነው እቺ የዶላር ምልክት የምትመስለው ወይም እኔም አሁን ማከብባት ፓርችን እሷን አንዴ ስነኳት ምን ያመጣላቸው ማለት ነው። ከዚህ ጋር እንደምታዩት ምንድነው እዚህ ጋር እንደምታዩት ዙም አድርጌ እዚህ ጋር ላሳያችሁ። አዎ ከዚህ ጋር ምን ያመጣልና ማለት ነው ህጎች አለ። ከዚህ ጋር ህጎች ምን ያመጣልናል። ከዚህ ጋር 1000 ሰብስክራይብ የምትላለች አሁን ከኛ ገና የከፈትነው ስለሆነ 0 ሰብስክራይብ ነው የምትል። ከዚህ ጋር 1000 ሰብስክራይብ እና ምን ይለናል ከዚህ ላይ በ365 ቀን ውስጥ 4000 ሰዓት ይሙላ ወይም ደግሞ በሾርት ቪዲዮ የምትለቁ ከሆነ በሾርት ቪዲዮ በ90 ቀን ውስጥ በ3 ወር ማለትም 10 ሚሊዮን ይግባ እያለ ነው ማለት ነው። አሁን ከዚህ ጋር ምንድነው በዋነኝነት ከእናንተ የሚጠበቀው 1000 ሰብስክራይብ እንዲሞላ አሪፍ ኮንተንቶችን እየሰራችሁ መልቀቅ ነው የሚጠበቅባችሁ። 4000 ሰዓት ደግሞ እንዲሞላላችሁ ቢያንስ ቪዲዮአችሁ ከ10 ደቂቃ ያላነሰ ቪዲዮ ብትለቁ በዛ አሪፍ ቪው ካለው ምክንያቱም በአንድ በሁለት በሶስት ቪዲዮ ሊሞላ ይችላል ማለት ነው። እናንተ ኮንተንታችሁን ጠብቃችሁ አሪፍ ይታያል ብለው የምታስቡትን ቪዲዮ መልቀቅ ነው። ስለዚህ ከዚህ ጋር እንደምታዩት 1000 ሰብስክራይብ እና 4000 ሰዓት ዋች አወሩ በዚህ መልኩ ሲሞላ ከታች ደግሞ የሚጠብቅብን አለ ፓርቶች እንጨርሳለን ማለት ነው። ለዛሬ ያሳያችሁ ምንድነው እንዴት አድርጋችሁ አንድ ዩቲዩብ ቻናል ክሬት እንዴት ኢሜል ክሬት እንደምታደርጉ በዛሬ ቪዲዮ አይተናል። በሁለተኛ ደረጃ ደግሞ ምንድነው ያየነው እንዴት አድርገን ሎጎአችን በማስገባት ስማችን እንዴት አድርገን እንደምንቀይረው በዛሬ ቪዲዮ አይተናል። በሶስተኛ ደረጃ ላይ ምንድነው ቬሪፋይ እንዴት እንደምናደርግም አይተናል ማለት ነው። እነዚህን ስቴፖች እዚህ ጋር አሁን በሚገባ አይተናል። በቀጣይ ደግሞ የምናሳያቸው ሴቲንጎች አሉ። እሱን ደግሞ በፓርት እያረኩ እንዳይሰላቻችሁ እንለቅላችኋል ማለት ነው። አሁን እንዴት አድርጋችሁ ቬሪፋይ የሆነ የዩቲዩብ ቻናል እንዴት አድርጋችሁ እንደምትለቁ በትክክል ክሬት አድርገን ጨርሰናል ማለት ነው። አሁን ከዚህ ጋር እንደምታዩት ምንድነው እሺ ከዚህ ጋር ለምሳሌ ባክ ብዬ ልመለስና ባክ ልበል ወደ ዩቲዩብ ራሴ ልግባ። ወደ ዩቲዩብ ቻናል ልግባና
ወደ ዩቲዩብ ልግባ። እዚህ ጋር እናንተ ቀጥታ ከእንግዲህ በኋላ በዩቲዩብ ቻናላችሁ ላይ ማስገባት ትችላላችሁ ማለት ነው። አሁን እኔ ያሳያችሁ በክሮም ነው። ሶ ወደ ዩቲዩብ ቻናል ገብተናል። እንደምታዩት በቃ እቺ ዩ የምትላለች ዩ የምትነስነካት ጭሱ ኢንፎ ብሎ እዚህ ጋር አምጥቶልኛል ማለት ነው። ይሄን ከእንግዲህ በኋላ ይሄ የራሳችን የዩቲዩብ ቻናል ነው። ሶ በዩቲዩብ ቻናል ላይ ከዚህ ጋር እንዴት ነው የምንለቀው? እቺ ምንድነው ፕላስ የምትላለች ፕላስ የምትሏን አንዴ ስነካት እየለቀኩ ከዚህ ያሉ ቪዲዮዎችን እዚህ ጋር ሾርት ቪዲዮ መልቀቅ ከፈለጉ እዚህ ጋር ሾርት ቪዲዮ ከዚህ ላይ ደግሞ ምንድነው ቪዲዮ ሾርት ቪዲዮ ምናምን ከዚህ ጋር መልቀቅ የምንችላቸውን ፋይሎች ካለ በዚህ ፋይል ማለት ነው። ሶ በቃን በዚህ መሰረት አሁን ክሬት አድርገን ዩቲዩብ ቻናል ጨርሰናል። እሺ ፕላስ የምትሏም የነካን ቪዲዮ መጫን ነው የምንችል ከእንግዲህ በኋላ ማለት ነው። በዛሬ በፓርት 1 ላይ ላሳያችሁ የፈለኩት ይህንን ብቻ ነው። በቀጣይ ደግሞ ምንድነው የምናደርገው በፓርት 2 ላይ የምንሰራው አለ። ልክ የፓርት 2 ደግሞ ምንድነው ዩቲዩብ ቻናል እንዴት አድርገን ማኔጅ ማድረግ እንደምንችል፣ እንዴት አድርገን ደግሞ ኤዲቲንግ ማድረግ እንደምንችል፣ በሱ ውስጥም ደግሞ ማኔጅ ማድረግ ምንድነው ከቨር ፔጆችን ለምሳሌ ከቨር ፔጅ ስል ከዚህ ጋር ለምሳሌ ስዊች ልበለውና ጭሱ ቴክ ቴክኖሎጂ ቻናል ልግባ። ሶ ጭሱ ቴክ ከገቡ በኋላ እሺ የጭሱ ቴክ ቴክኖሎጂ ግራፊክ እንይ። ሶ እሺ ጭሱ ቴክ ቴክኖሎጂ ራሱን ገባው። አሁን እንደምታዩት እዚህ ጋር መጥቶልኛል። አሁን በቀጣይ ምንድነው አሁን ዛሬ ክሬት ያደረግነው ቻናል ምንድነው እንዴት ነው ከቨር ፔጅ መስራት የምንችል። ከቨር ፔጅ ምንድነው ከዚህ ጋር ለምሳሌ አሁን የጭሱ ቴክ ቴክኖሎጂ ላይ ከዚህ ጋር እንደምታዩት አሁን የማከብበት ፓርት ነው። ይሄንን ከቨር ፔጅ ይባላል። እንዴት አድርገን ይሄን ከቨር ፔጅ ኤዲት አድርገን ማስገባት እንደምንችል በፓርት 2 እናያለን። በቀጣይ ደግሞ ሎጎ የሚል አለ። ሎጎን ዛሬ ማሳየቻችኋለሁ በትንሹ፣ ግን በቀጣይ ደግሞ እንዴት አድርጋችሁ ኤዲቲንግ እያደረጋችሁ የራሳችሁን ክሬት ኢሜጅ አድርጋችሁ ክሬት እንደምታደርጉ እናያለን ማለት ነው። ሎጎ ማለት አሁን ለምሳሌ ይሄን ማከብባት ላይ ሎጎ ለምሳሌ ሲቲ የምታለች ጭሱ ቴክ ቴክኖሎጂ የሎጎ ይሄን ይመስላል ማለት ነው። በቀጣይ ምንድነው እንደምንሰራው ነው ቻናል ታጎች የሚባለው አለ። የእናንተ ኮንተንት ምንድነው ቴክኖሎጂ ዙሪያ ላይ ነው፣ ፈኒ ቪዲዮ ነው፣ ኢንተርቴንመንት ቪዲዮ ነው፣ ምን አይነት ኮንተንት ነው ሐሳቡ፣ እንደ ሐሳቡ ደግሞ ተነስተን በዛ መልኩ እንሰራለን ማለት ነው። በቀጣይ እነዚህ እንሰራለን። አሁንም ስቴፑ ይቀጥላል። በዩቲዩብ ዙሪያ ላይ ከመጀመሪያው እንግዲህ እስከ መጨረሻው ያለፍንበትን መንገድ ስለምናሳያችሁ ሙሉ ስቴፑን እናሳያችኋለን ማለት ነው። ቪዲዮውን ይሄን ይመስላል ማለት ነው። በቀጣይ ብዙ ፓርቶችም አሉ። እስከ 8 ፓርቶች አዘጋጅተናል ማለት ነው። እንዴት አድርገን ታይትል እንደምንሰራ፣ ቪዲዮ ኤዲቲንግ የዩቲዩብ ቻናል እንዴት አድርገን ቪዲዮ ኤዲቲንግ እንደምናደርግ፣ በቀጣይ ደግሞ በዩቲዩብ ዙሪያ ላይ ደግሞ ምንድነው ነፃ ፍሪ የሆኑ የኮፒራይት ነፃ የሆኑት የዩቲዩብ እንዴት አድርገን ማግኘት እንደምንችል፣ በቀጣይም ደግሞ ኮፒራይቶች ምንድነው እንዴት አድርገን ሞኔታይዝ እናደርጋለን የሚሉ ህጎችን እያንዳንዱን ስቴፖችን ጽፈን ይዘናል ማለት ነው። በቀጣይም ደግሞ እንዴት አድርገን ፓስወርዳችን ዩቲዩብ ቻናላችን ሴኩሪቲ እንደምናደርግ ማለት ይሄ በቀላሉ ቻናላችን እንዳይጠለፍ የምናደርግበትን መንገዶችም አሉ ማለት ነው። እነዚህን እያንዳንዱን ስቴፕ በጭሱ ቴክ ቴክኖሎጂ ዙሪያ ላይ ሙሉ ስራችን አጠናቀን ጨርሰናል ማለት ነው። እናንተ ይህንን ቻናል ሰብስክራይብ እያደረጋችሁ እንድትከታተሉ እንፈልጋለን። በፕሌሊስት እናስቀምጥላችኋለን ማለት ነው። ሶ በፕሌሊስት እናስቀምጥላችሁ ምንድነው ለምሳሌ ጭሱ ቴክ ቴክኖሎጂ ብላችሁ ከገባችሁ በኋላ ወደ ጎን ስትሉት ምንድነው ፕሌሊስት የምትላለች። ፕሌሊስት የምትሏን እዚህ ጋር ስትነኩት ከዚህ ጋር በፕሌሊስት እናስቀምጥላችኋል ማለት ነው። ሶ የመጀመሪያው ፕሌሊስት ምንድነው ከዚህ በፊት አንድ ያለቀናል። ለምሳሌ ፕሌሊስት ላይ ዩቲዩብ ቻናል አከፋፈት ብለን ነው በፕሌሊስት የሚስቀምጣት ብር የሚሰራ አዲስ የዩቲዩብ ቻናል አከፋፈት ብለን በፕሌሊስት አስቀምጠላችኋል። የመጀመሪያው ባለፈው የለቀቅነው ቪዲዮ አለ አዲሱ የዩቲዩብ ቻናል እንትን ብለናል። ከዚህ ምንድነው ዩቲዩብ ቻናል ለመጀመር ማወቅ ያሉብን ግዴቶች ብለን በዚህ ቪዲዮ ፓርት 1 ብዬ እዚህ ያስቀምጨላችሁ ነበር። እናንተ ይሄንን ቪዲዮ ካላያችሁት እዩት። ምክንያቱም በዚህ ምንድነው የሚያሳየው እንዴት አድርጋችሁ ምንድነው ዩቲዩብ ቻናል ከመክፈታችሁ በፊት ሀሳቦች የሚነግራችሁ ማለት ነው። እንዴት አድርጋችሁ ምን ዩቲዩብ ቻናል መክፈት እንደምትችሉ መልካችሁ እየታየና መልካችሁ ሳይታይ የሚሰሩ የዩቲዩብ ቻናሎችን በዚህ ውስጥ ዝርዝር እዚህ ጋር ስላስቀመጥን እዚህ ውስጥ ማየት ትችላላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። በቀጣይ እንግዲህ በፓርት 3-4 እያደረግን ስለምንመጣ ሙሉ ፓርቶችን ይዘን እንመጣለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ኮሜንት አችሁን ጻፉልኝ። አስተያየት ኮሜንት ካለ ከታች ጻፉልኝ። በአስተያየትና በኮሜንታችሁ መሰረት እንመልስላችኋለን ማለት ነው። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልን።